በትውልድ ታትሞ የሚኖር ዘላለም አረንጓዴ ምድር አረንጓዴ ዓለም በትውልድ ታትሞ የሚኖር ዘላለም አረንጓዴ ምድር ዛሬ በክፍለ ከተማችን በዚህ ስፍራ ላይ የምንተክለው የነገዋን ውብ ጽዱና አረንጓዴ ኮልፌ ቀራኒዮን ለመገንባት ቃል ኪዳን ለማደስ ነው። እንደ ሀገር በክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ አርቆ ሐሳቢነትና የተጀመረውን እንደ ከተማም በክብር ከንቲባችን አዳነች አቤቤ መሪነት ስኬት እያስመዘገብን ያለነው የአረንጓዴ አሻራ ንቅናቄ ተተክሎ ዛሬ በክፍለ ከተማችን የ2018 የችግኝ ተከላ መርሃ ግብር በይፋ መጀመሩን ሳበስር ታላቅ ኩራት ይሰማኛል። ኮልፌ ቀራኒዮ እንደሚታወቁት የህዳሴ ግድብ ፓርክ ያለበት ክፍለ ከተማ ነው። ህዳሴ ፓርክ ህዳሴ ማለት ግድባችን የምንጠብቀው የተፋሰሱን ጥበቃ ስናካሄድ ነው። ተፋሰሱን የምንጠብቀው ደግሞ ችግኞችን በመትከል ነው። ዛሬ የምንተክላቸው ችግኞች ቅድም እንደተገለጸው ጥላ ነው፣ ምግብ ነው፣ ተስፋ ነው፣ ማረፊያ ነው። በትውልድ ታትሞ የሚኖር ዘላለም አረንጓዴ ምድር አረንጓዴ ዓለም በትውልድ ታትሞ የሚኖር ዘላለም አረንጓዴ ምድር አረንጓዴ ዓለም ባለፉት 7 ዓመታት በተደረጉ የአረንጓዴ አሻራ የችግኝ ተከላ ንቅናቄዎች እንደ ክፍለ ከተማችን 4.2 ሚሊዮን ህዝብ እንዲሳተፍ በማድረግ ትውልድ ተሻጋሪ የሆነ የራሱን አሻራ አስቀምጧል። በያዝነው 2018-2019 ዓ.ም በአረንጓዴ አሻራ ልማት ዘርፍ በክፍለ ከተማችን በርካታ ስራዎች የተሰሩ ሲሆን በተለይም ከዚህ በፊት የተተከሉ ችግኞችን በመንከባከብ ብሎኮቻችን ውብና ጽዱ እንዲሆኑ የተሰሩ ተግባራት፣ በደንና በጫካ የሚታወቁ አካባቢዎችን ወደ ህዝብ መዝናኛነትና ፓርክነት በመቀየር በራስ አቅም የኮሪደር ልማት ስራ በመስራት ከፍተኛ ውጤት አምጥተናል። በትውልድ ታትሞ የሚኖር ዘላለም አረንጓዴ ምድር አረንጓዴ ዓለም በትውልድ ታትሞ የሚኖር ዘላለም አረንጓዴ ምድር አረንጓዴ ዓለም ንቅናቄው ዛሬ በጣም ደስ በሚል ሁኔታ የተጀመረው ጅማሮ በጣም ጥሩ ነው። የአረንጓዴ ልማት ፋይዳው ለሀገራችን በጣም በርካታ ፋይዳ አለው። ዛሬ እንግዲህ እንደሚታየው ወደ 24% አካባቢ ከተማችን አረንጓዴ ልማት አሻራዋን አሳክታለች። በዛም መሰረት አሁን በምናየው ሁኔታ ክረምቱም በወቅቱ ገብቷል። ጥሩ ሁኔታዎች የተስተካከለ የአየር ሁኔታዎች ሁሉ እያገኘን ነው። ያው ንቅናቄው እንግዲህ እንደምታየው እንደተለመደው ከዚህም ቀደም በነቂስ ወጥተን ከልጆቻችን ጭምር ተክለን ነበር። አሁንም 11 ሰዓት ነው ከቤት ወጣ ነው። ልጆቼን ይዤ ወጥቼ ያው ችግኝ ተከላው ላይ እየተሳተፍኩ ነው። ከዚህ ከአረንጓዴ አሻራ ከተጀመረ ጀምሮ እኛ በስፖርት ቤታችን አማካኝነት ብዙ ጊዜ መተን ተክለናል እና ደግሞ ችግኝ መትከል ለአየር ንብረቱ በጣም ጠቃሚ ነው። እኔ በጣም ከጠበቁት በላይ ነው የሆነብኝ። ዛሬ በጣም ደስ የሚል ቀን ነው። በጣም ይሄኛው እኛ በእድሜያችን ይሄን ማየት በጣም ደስ የሚል ቀን ነው። ችግኝ ሲተከል አሁን በአውሮፓዎች በምናምን የምናየው የሙቀት ለውጥ እኛ ቀድመን እየተከላከልን እንደሆነ ይረዳለሁ ነው እና ይሄንን ለሀገራችን ልማት ስለሆነ በሙሉ ልባችን ደግፈን ነው እየተከልን ያለ ነው ማለት ነው። በትውልድ ታትሞ የሚኖር ዘላለም አረንጓዴ ምድር አረንጓዴ ዓለም በትውልድ ታትሞ የሚኖር